ሰላም የኢንዶቴክ ቲፕስ ቤተሰቦች፣ በዛሬው ቪዲዮዬ ሁላችንም ማወቅ ያለብን አንድ ጠቃሚ የኢትዮ ቴሌኮም ኮድ እነግራችኋለሁ። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ስልክ በምናወራበት ጊዜ ሌላ ሶስተኛ ሰው ሲደውልልን ምልክት የማይገባልን ከሆነ በቀላሉ እንዴት እንደምናስተካክል እናያለን። እሺ፣ ስልካችን መደወያ ላይ ኮከብ 43 መሰላል ኮከብ 43 መሰላል ብለን እንደውላለን ማለት ነው። ልክ እንደዚህ ብለን ስንደውል ኮል ዌይቲንጉ አክቲቭ ይሆናል ወይም ደግሞ ኮል ዌይቲንግ ሰርቪስ ዋዝ ኢኔብልድ እያለ ነው ማለት ነው። ለምሳሌ እዚህ ጋር ስለዚህ ኮል ዌይቲንጋችንን አክቲቭ ማድረግ እንችላለን። ያ ማለት ሌላ ሰው በሚደውል ጊዜ ሶስተኛ ሰው አንድ ሰው ጋር ሌላ ተጨማሪ ሰው ጋር ያወራን ሶስተኛ ሰው ሲደውል ፖፕ አፕ ያደርግልናል ማለት ነው። ሌላ ሰው እየደወለ መሆኑን ያሳያል። አንደኛው አማራጭ እዚህኛው ጋር አሁን በነገርኳችሁ መልኩ አክቲቭ የምናደርግበት ነው። ሌላኛው አማራጭ ደግሞ ስልካችን ላይ እዚህ ጋር ጫፍ ላይ እንደሚያሳየው ሴቲንግ ምልክት አለች። እሷን አንዴ እነካታለን። ከዛን ወደታች ዝቅ ስንል ኬሪየር ፊቸርስ የሚል አማራጭ አለ። እሱን አንዴ እነካዋለን። ከዛ ሲሙን ያስመርጠናል። ዋናቱ ነው የሚለው እሱን ኮሊንግ አካውንት ላይ ማለት ነው። ኮሊንግ አካውንትስ ላይ ይሄኛውን አንዱን እንመርጥለታለን። የመጀመሪያው መረጥለት። ለምሳሌ ከይመጣልኝ እዚህ ጋር ዝርዝሮች ላይ ወደታች ዝቅ ስል አዲሽናል ሲቲንግ የምትላለች እቺኛዋን አዲሽናል ሲቲንግ የሚለውን አንዴ እነካዋለን ማለት ነው። ልክ አዲሽናል ሲቲንግ የሚለውን ከነካነው በኋላ እቺ ኮል ዌይቲንጓ እዚህ ጋር አክቲቭ ካልሆነች አክቲቭ እናደርጋታለን ማለት ነው። በዚህ መልኩ አክቲቭ ማድረግ እንችላለን ማለት ነው። ይህም ማድረጋችን ደግሞ ስልካችን ረጅም ሰዓት እያወራን ቢዚ የሚሆን ከሆነ በጣም አስፈላጊ ስልኮች ተሞክሮልን ከሆነ ቅድሚያ የሚሰጣቸውን ስልኮች ቅድሚያ መመለስ እንድንችል ይረዳናል ማለት ነው። ምክንያቱም ስልካችን ቢዚ በሚሆን ሰዓት ወይም ደግሞ ሌላ ሰው ጋር እያወራን ባለ ሰዓት ሌላ የሚፈልገን ሰው ካለ ቅድሚያ መደወል ያለብን ሰው ካለ እዛ ሰው ጋር ከላይ ስለሚያሳየን ፖፕአፕ እየሞከረልን መሆኑን ከላይ ስለሚያሳየን ስልኩ ላይ ፖፕአፕ እያደረገ ለዛ ሰው መመለስ ያስችለናል ማለት ነው። ስለዚህ አሁን በሁለቱም አማራጮች ኮል ዌይቲንጋችንን አክቲቭ ማድረግ እንችላለን ማለት በነገርኳቸው አማራጮች በኮከብ 43 መሰላል እና ሴቲንግ ላይ ባለው አሁን ባየነው ሴቲንግ አማካኝነት ኮል ዌይቲንጋችንን አክቲቭ ማድረግ እንችላለን ማለት ነው። በዚህ መልኩ የስልካችንን ኮል ዌይቲንግ ማስተካከል ወይም ደግሞ አክቲቭ ማድረግ እንችላለን ማለት ነው። ቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ቻው።